ዓለምን እየዞርክ ከሰው ነጭና ጥቁር ከሀገር ከከተማ እስከ ገጠር ጭው ካለ በረሃ እስከ በረዶ ግግር ከአራዊት መንጋ እስከ ሕንፃ ክምር ሁሉንም አይተህ ሊሆን ይችላል። ለዛሬው ሁሉንም እርሳቸው፣ ምክንያት ወደ ምንጫቸው ልመልስህ ነው። በምድራችን ላይ ቀድሞ ከተፈጠሩ ሀገራት አንዷ ናት። የ3000 ዘመን የተመዘገበ ታሪክ ያላት፣ በነፃነት ያሸበረቀ፣ በስልጣኔ የደመቀ፣ ዘመኗን በሙሉ ቀና ብላ የኖረች ተአምራዊ ሀገር ናት። ጠላት ገጠማት እንዳይመስልህ። ደማቸውን አፍስሰው አጥንታቸውን ከስክሰው የሰውነት ልኩ ነፃነት መሆኑን ያስመሰከሩ ኩሩ ልጆች ስለነበሯት እንጂ ለማመን የሚከብድ ይህች ሀገር ጥሩ ነገር በሙሉ ለነጮች ነው የሚገባው በሚባልበት አህጉር አፍሪካ ውስጥ መገኘቷ ነው። በእርግጥ ለበጎ ነው። እሷ ባትኖር የጥቁር ዘር ስለ ጊዜ ዑደት መመራመር፣ የቀን አቆጣጠር መፍጠር፣ በራሱ ፊደል ታሪክን መዝግቦ ማኖር፣ በኪነ ህንፃ መራቀቅ፣ ተዋግቶ የነጭን ዘር መምታት እንደሚቻል በምን እናውቅ ነበር? ምስጋና አንድ ለአፍሪካ ለሆነችው በጥቁርና በነጭ መካከል የመከባበርን መስመር ላሰመረችው በታሪክ ከፍ ብላ ለቆየችው ለዚች ሀገር ምስጋና ይገባት። ለጥቁር ህዝቦች ቀና እንዲሉ እንዲሁም ኩራት ሰበብ ሆናቸዋለች። አዎ ይቺ ሀገር ድሃ ናት። ድሃ መሆኗ ታላቅነቷን ከልጆቿ ሳይቀር የተሰወረባት ረጅም ስም ነው ያላት። ዓለማችን ላይ ረጅም ስም ካላቸው ሀገራት 5ኛ ደረጃ ላይ ትቀመጣለች ብትላቸው ዜጎቿ ራሳቸው ይስቁብሃል። እነሱ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ የሚለውም ተቀጽላ ፓስፖርት ላይ ብቻ ነው የሚያውቁት። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በአጭሩ ኢትዮጵያ ትባላለች። አፍሪካን ለሁለት የከፈለች ኢትዮጵያ አፍሪካ ውስጥ ከምናውቃቸው ሀገራት ሁሉ ትለያለች። በምሳሌ ላስረዳ። በኢትዮጵያ ዋና ከተማ አዲስ አበባ ውስጥ ነው የምንገኘው። የምታያቸው ሰማይ ጠቀስ ህንፃዎች በሙሉ የጥቁሮቹ ናቸው። ይህንን ለራሳቸው ለኢትዮጵያን ብትነግራቸው ምን እያልክ እንደሆነ ላይገባቸው ይችላል። ጥቁር የህንፃ ባለቤት ለመሆን ምን ይሳነዋል ይለሃል። ኢትዮጵያ ከምታውቃቸው የአፍሪካ ሀገራት በሙሉ ትለያለች የምልህ ለዚሁ ነው። አንተ ግን ይህንን እውነታ ይዘህ ሁሉንም የዓለም ሀገር እየዞርክ ማጣራት ትችላለህ። አንድ ሙሉ ከተማ ሁሉ ህንፃ ሙሉ ድርጅት የጥቁር የሆነባት እንኳን የዓለም የአፍሪካ ሀገር አታገኝም። ጨዋታችን ኑሮ በኢትዮጵያም አይደል? ይኸው ጀምረናል። እዚህ ስለ ህዝቡ ኑሮ ይነግረኛል ብለህ ሬዲዮን እንዳትከፍት፣ ቴሌቪዥንህንም እርሳው። ቲክቶክና ፌስቡክ፣ ቴሌግራምና ዩቲዩብም የተወጋውን ወሬ ነው የሚነግሩ። አሁን ከብሔራዊ ቴሌቪዥን ጣቢያ በፊት ሰበር ዜና የምትሰማበት፣ የማንንም በር ሳታንኳኳ ጓዳ ድረስ የምትገባበት አስገራሚ ቦታ ነው የምወስድ። መኪናህን አቁመህ ዝም ብለህ ተከተለኝ። አስፓልቱን ይዘህ ስትጓዝ በቀይና ቢጫ የደመቀ ፀጉሩን የፈረዘ አንበሳ ያለበት አውቶቢስ ካየህ በኔ የሆነብህ ዘው ብለህ ግባ። ስሙ ነው እንጂ አውቶቢስ በተግባር የኢትዮጵያ ትልቁ ማህበራዊ ሚዲያ ነው። እዚህ መንግስት ይተቻል፣ ነጋዴ ይብጠለጠላል፣ ሌባ ይሰደባል፣ የኑሮ ውድነት ይታማል፣ ኢኮኖሚም ይተነተናል። እናቶች ሰበር ዜና ሳይሉ የትም የማታገኘውን ወሬ ይነግሩሃል። ታሪክ ወዳድ ከሆንክማ ስትወርድ ታመሰግነኛለህ። የአፄ ሥላሴ ወጥ ቤት ነበርኩ የሚሉ አንዲት አዛውንት እንደ ቀልድ ከጎንህ ተቀምጠው ታገኛቸዋለህ። ከህፃናት እስከ አዋቂ፣ ከጦር ሜዳ ጀግና እስከ ኪስ አውላቂ፣ ከሃይማኖት እስከ ቀለም አባት፣ ከሀገሪቱ አንጋፋ ተዋናይ መንገድ ላይ ኪሎ እስከሚመዝን ህፃን ጎን ለጎን የሚቀመጡባት የኢትዮጵያ ቤት ብቻ ነው። ብቻ ከወንበር እየዘለለ የሚሰማ ጥሩ ጆሮ ካለህ ኑሮ በኢትዮጵያን በአውቶቢስና በታክሲዎች ውስጥ ታገኘዋለህ። ችግሩ እዚህ የወሬ ህግ የለም። ምን የመሰለ ጮማ ወሬ ጫፉን አስይዘው ደህናውን ሳይሉ ድንገት ሊወርዱ ይችላሉ። ግማሽ ወሬ ሰምተህ በሆድ ቁርጠት ከመሞትህ በፊት ግን ጫፉን የያዝከውን ወሬ በዝርዝር የሚተነተንበት ቦታ ልውሰድህ። የጀበና ቡና ይባላል። ቡና ስልህ በሌላው ዓለም እንደለመድከው ህንፃውን እንዳትዞር፣ የምንፈልጋቸውን እውነተኞችን ኢትዮጵያውያን የምናገኝበት በሸራ ቤት በሚንቦለቦል ዕጣን በሚንተረከክ የከሰል ፍም በሚንተረከክ የጀበና ቡና ነው። እዚህ ለቡና መጠህ ወሬ ጠጥተህ ትሄዳለህ። ድሮ ጎረቤት እየተጠራራ ቡና በየቤቱ ነበር የሚጠጣው። አሁን እሱ የለም ወይም ቦታ ቀይሯል ማለት ይቻላል። እዚህ ቡና ፎት እያሉ የሆዳቸውን እየተጨዋወቱ ያሉ
ሁለት ኢትዮጵያውያን ከተመለከት ወይም ካየ እመነኝ ልክ እንዳንተ ቡና ሊጠጡ መጥተው የተዋወቁ እንጂ ካለዛሬ ተያይተውም አያውቁም። ኑሮ በኢትዮጵያ ማለት እሱ ነው። ማህበራዊ ትርጉሙን፣ ስነ ልቦናዊ ጥቅሙን፣ መንፈሳዊ እርካታውን ልነግርህ አልችልም። በሰለጠነው ዓለም ሁሉም ነገር ሞልቷቸው ራሳቸውን የሚያጠፉ ሰዎች ቁጥር ጣራ የሚነካው ለምን ይመስልሃል? እዚህ ድንገት ላገኘኸው ሰው ችግርህን ትዘረግፍለታለህ። የአማካሪነት ክፈለኝ ሳይልህ እንደ ወንድም ችግርህን ሰምቶ በሚችለው ሁሉ አጽናንቶ ይሰኝሃል። ይሄኔ ሰው መሆን ትርጉም የሚያገኘው በሰዎች መካከል መሆኑ ይገባሃል። ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በሚኖሩበት ሀገር ሲያማረሩ ከሰማህ እውነቱን ልንገርህ፣ ያጡት ገንዘብ ሳይሆን ይህንን እሴት ነው። እንኳን ቤተሰብ እንኳን ቤተዘመድ ታክሲ ውስጥ ያገኙት ተሳፋሪ ብሎ ከሚሰማቸው ቢያደናቅፋቸው እኔን ብሎ ከሚያነሳቸው ህዝብ ወጥተው ብቻቸውን ሲቀሩ ከከበባቸው ችግር በላይ የከበባቸው ብቸኝነት ይጎዳቸዋል። ከአዲስ አበባ ከመውጣታችን በፊት ምሳሌ ጋብዝ። ኢትዮጵያን እንዳትረሳ የሚያደርግህ ጥሬ ስጋ። እነሱ ቁርጥ ይሉታል። ኢትዮጵያ ጥሬ ስጋ ከሚበላባቸው ሀገራት አንዷ ናት። ብዙዎቹ እንደሚያስቡት ግን ብቸኛዋ አይደለችም። የፈረንሳዩ ታርታር፣ የጣሊያኑ ካርፓቺዮ፣ የኮሪያው ዩክዌ፣ በጃፓን በሊባኖስ እና በፔሮም ጥሬ ስጋ ይበላል። የኢትዮጵያ ግን ይለያል። ጥሬ ስጋ ከብሔራዊ ምግቦች አንዱ ነው። በእርግጥ ሁሉም ኢትዮጵያዊ ጥሬ ስጋ ሲቆርጥ የሚውል እንዳይመስልህ። ነገርየው የሀብታሞች ምግብ ነው። መቼና እንዴት እንደተጀመረ የተረጋገጠ መነሻ የለውም። የታሪክ አዋቂዎች ግን ከጦር ሜዳ ታክቲክ ጋር ያያይዙታል። ጊዜው 16ኛው ክፍለ ዘመን ነው። ከዛሬ 500 ዓመት በፊት የማዕከላዊ ኢትዮጵያ መንግስት ከኢማም አህመድ ኢብን አልጋዚ ወይም ከአህመድ ግራኝ ጋር ጦርነት ያደረጉበት። ጦርነቱ ሳያልቅ ግን የቋጠሩት ስንቅ ካለቀባቸውና ለመዋጋት የግድ መብላት ነበረባቸው። እናም በሬ ታረደ። እንዴት በስሎ ይበላ? እሳት ቢለኩሱ ጭሱ የት እንደሚገኙ ለጠላት ይነግርባቸዋልና ትኩሱም የታረደ የበሬ ስጋ በቅመማ ቅመም ለውሰው ቀመሱት፣ ወደዱትም። ከመጣፈጡ ቶሎ መድረሱ እናም ይህ ስጋ የጦር ሜዳ ምግብ ሆነ። አያልቅ የለ ጦርነቱ አልቆ ዘማቾቹ ወደ ቤታቸው ሲመለሱ ጥሬ ስጋ መብላት የአርበኝነት መገለጫ፣ የዘማችነት መታወቂያ፣ የብልሃት የጥንካሬና የጀግንነት መለያ ሆነ። ቆይቶ ሁሉም ጥሬ ስጋ በይ ሆነና ማን እንደዘመተ ማን እንዳልዘመተ ተረስቶ ጥሬ ስጋ ከኢትዮጵያ ባህላዊ የምግብ ዝርዝሮች ውስጥ ተካተተ። ዛሬ የሚሊዮኖቹ ምግብ የብዙዎቹ መተዳደሪያ ነው። በኢትዮጵያ የአመጋገብ ስርዓት መፍጠር የወንዶቹ ብቻ እንዳይመስልም። የኖቤል ሽልማቱ ባይደርሳቸውም ኢትዮጵያውያን እናቶች የለየላቸው ኬሚስቶች ናቸው። ስለ እንጀራ ልነግርህ ነው። የአብዛኞቹ የኢትዮጵያ ምግብ፣ አንዳንዶቹ ደግሞ ያለሱ መኖር አልችልም የሚሉት ሱሳቸው ነው። የሚደንቅህ ታዲያ አፈጣጠሩ ነው። ምን ሲሉ አሰቡት ነው የሚያስብለው። ያውም ከዛሬ 1400 ዓመት በፊት የአርኪኦሎጂ ግኝቶች እንደሚያሳዩት ኢትዮጵያውያን እንጀራ መብላት የጀመሩት በ6ኛው ክፍለ ዘመን ነው ይላሉ። በወቅቱ እንጀራ ይጋገርበት የነበረ ምጣድ በቁፋሮ መገኘቱ የድምዳሜው መነሻ ነው። እንጀራ በዋናነት የሚዘጋጀው ከጤፍ ነው። ጤፍ ደግሞ ለብዙ ሺህ ዓመታት በኢትዮጵያ የሚበቅል በምድራችን ላይ ከሚገኙ እህል ዘሮች ሁሉ ደቃቁ ነው። ኢትዮጵያውያን እናቶች ታዲያ ይህንን ደቃቅ ጤፍ ያለ ዘመናዊ ማሽን ድንጋይ ላይ በእጃቸው ፈጭተው አብኩተው እንዲብላላ አብሲት ጥለው ቀናትን ጠብቀው በምጣድ ላይ ጋግረው ሚሊዮኖች የሚወዱት ምግብ አደረጉት። የኢትዮጵያ ስልጣኔ ተብሎ ሲወራ እናቶቻችን በጤፍ መጠበባቸውን አንስተን አለማወቃችን አስተዛዛቢ ነው። ኢትዮጵያዊ ውሏችን የተሟላ እንዲሆን ከምሳ በኋላ ቡና መጠጣት አለብን። የታልከኝ ኢትዮጵያም አይደለን እንዲህ እንደ ዛሬው ዓለምን በፍቅሩ ሳይጥል የሰው ዘር ለመጀመሪያ ጊዜ ቡናን ፉት ወዳለበት ወደ ምንጩ ነው የሚወስድ። ቡናን ያገኘችው ኢትዮጵያዊት ፍየል፣ የፍየሏ እረኛ ካልዲ፣ የካልዲ ሀገር ማኪራ፣ የማኪራ መገኛ ደግሞ ካፋ ነው። መነሻችን አዲስ አበባ ነው። በሰበታ ወልቂጤ፣ ጅማ አድርገን ካፋ ቦንጋ ገብተናል። እዚህ ከእንቅልፍ ለመንቃት አላርም አይቀጠርም። እምዬ ቡና ስትወቅት ከጣሪያ በላይ ስለምታጮኸው ሳትወድ በግድህ ትነቃለህ። ቡናህን ጠጥተህ ወጣ ስትል የኢትዮጵያ ብሔራዊ የቡና ሙዚየም ፊት ለፊትህ ታገኘዋለህ። እውነተኛው የቡና ሙዚየም ግን በካፋ የተፈጥሮ ጥብቅ ደን ውስጥ ነው የሚገኘው።
እዚህ በሌላው አካባቢዎች እንደምታውቀው ቡና አይተከልም። የትውልድ መንደሩም አደል ጫካው ውስጥ ራሱን የሚበቅለው። የገበሬው ኃላፊነት ደኑን መጠበቅ ነው። ካፋ ደግሞ ያኔ በካሊ ዘመን የነበረ ዛሬም ያልተቋረጠ በብዙ የኢትዮጵያ ክፍሎች የማታገኘው ቡናና ደኑን የመጠበቅ ባህል አለው። ነገርየውን በአጭሩ ላስረዳ። የታሪክ ትምህርት ላይ ጎበዝ ከነበርክ ስለ ካፋ ቢያንስ አንድ ነገር ታውቃለህ። ታቶ ጋጊ ሽረቱ ዘመናዊት ኢትዮጵያ ስትመሰረት አጼ ሚኒሊክ ያስከበሯቸው የመጨረሻው ንጉስ ናቸው። የተገታው ጥንታዊ የካፋ መንግስት ታዲያ የሚያስደንቅ አስተዳደራዊ መዋቅር ነበረው። በንጉሱ ዙር ሚክረቹ የሚባል በ8 መኳንንት የተዋቀረ ካቢኔ አለው። የሚኒስትሮች ምክር ቤት በዘርፍ ዘርፍ ተከፋፍለው ህዝቦቻቸውን ያስተዳድራሉ። አንዱ ዘርፍ የተፈጥሯዊ ሀብትን መጠበቅ ነው። ደንን ይጨምራል። የዜጎቹ የኑሮ መሰረት የቡና መብቂያ የቀፎ መስቀያ ነውና ማንም በዘፈቀደ የማይቆርጠው ደን ነው። በዚህ መልኩ በጥብቅ የተያዘ ደን ውስጥ ተፈጥሯዊ ቡና ይበቅላል። አይተከልም፣ ኬሚካል አይረጭበትም፣ ማዳበሪያም አይጨመርበትም። ኦርጋኒክ ኮፊ ይባላል። በዓለም መድረክ ተፈላጊነቱም ዋጋውም ከፍ ያለ ነው። ይህንም ቡና ልንጠጣ ነው ቦንጋ መግባታችን። በነገራችን ላይ ጥንታዊ የደን አጠባበቅ ባህላቸው አሁን አለ ወይ ካልከኝ መልሴ አሁን ነው። ያውም በዩኔስኮ ተመዝግቦ ካፋ ባዮስፌር ሪዘርቭ ይባላል። ኢትዮጵያ ውስጥ ከሚገኙ 6 ጥብቅ የተፈጥሮ ደኖች አንዱ ነው። ኢትዮጵያ ምድረ ቀደምት እንደምትባል ሰምተሃል። ካልሰማ የኢትዮጵያ አየር መንገድ መጽሔት እሱ ካላመጣ ከቦሌ አየር ማረፊያ የጫነ የታክሲ ሹፌር ይነግረሃል። እዚህ ምድር ላይ የታየው የሰው ዘር በሙሉ የሆነ ዘመን ተሰዶ ነው እንጂ የመጀመሪያ መኖሪያው ኢትዮጵያ ነበረች የሚል ነው። ይህ መላምት እንዳይመስል ሳይንስ የደረሰበት ሀቅ ነው። ግራ የሚገባህ ግን ኢትዮጵያ ለቱሪዝም ሲሆን የሰው ዘር መገኛ፣ ለፖለቲካ ሲሆን መንደርተኛ መሆኗ ነው። በዚህ ምክንያት ሰላም የላትም። ሰላም ስለሌላት ድሃ ናት። የሚታረስ መሬት፣ ከፍተኛ የውሃ ሀብትና በቂ ህዝብ እያላት የሚርባት። ጉብኝታችንን በቀድሞ የኢትዮጵያ ፕሬዝዳንት በኮሎኔል መንግስት ኃይለማርያም ንግግር እናሳርግ። አያቴ ሰላም አያውቅም ነበር፣ አባቴም እኔም እንደዛው። ልጆቼም ሰላምን ስለማወቃቸው እንጃ ነበር ያሉት። ፍርሃታቸውን እየኖርነው ነው። ማን ያውቃል? ሳይንቲስቶች እንደሚሉት የሰው ዘር በሙሉ ከኢትዮጵያ መሰደዱ እውነት ከሆነ የመሰደዱ ምክንያት ሰላም ፍለጋ ይሆናል። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን።